6 ላይ ምዕራፍ 2 ቁጥር 8 እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብቶችም ላይ ሲወራወር ይመጣል። ቁጥር 8 ብቻ ነው የምናነበው። እስኪ መጽሐፍ ቅዱስ ምናልባት በስልክም በመጽሐፍም ላይ ያዛችሁ ወይም ካላዛችሁ ደግሞ ድምፅ አውጥተን ይህንን ቁጥር ብቻ እናነባለን። ለማንበብ 1 3 እነሆ የውዴ ቃል በተራሮች ላይ ሲዘልል ሲወራወር ይመጣል። እሺ ሁሉም ሰው ይህን ተከትሎ ይናገራል። ድምፃችሁን ከፍ አድርጋችሁ እነሆ በሉ። የውዴ ቃል በተራሮች ላይ ሲዘልል በተራሮች ላይ ሲዘልል በኮረብቶችም ላይ ሲወራወር ይመጣል። ሃሌሉያ። ዛሬ እግዚአብሔር ቃል የምንሰማው የእግዚአብሔርን ድምፅ ስለ ድምፁ ኃይል ነው የምንሰማው እና የእግዚአብሔር ቃል በኃይል በኮረብታ ላይ ገጭቶ የሚመልስ ኃይል ሳይኖረው ተራራን አልፎ ኮረብታን ዘሎ እየተወራወረ ማገዶ የሚመጣው ወደ ልጆቹ ዛሬ ለሆነ ሰው ኮረብታን አልፎ ይመጣ ድምፅ አለ። የእግዚአብሔር ቃል የጌታ ቃል ኮረብቶችን እየዘለለ ተራሮችን እየተወራወረ ወደ እኔ ይመጣል ነው የምትለው በመኃልየ ላይ። እስኪ የጌታ ቃል ወደ እኔ ከማምጣት የሚከለክል ኃይል የለም የሚል ሰው አለ? እስኪ እግዚአብሔር እጃችሁ ዘርግታችሁ የጌታ ቃል ያገኘኛል በሉ። እስኪ አለ ልቤን አልፎ ይገባል በሉ። ድካሜን አልፎ በሎ ድካሜን አልፎ ተራራዎችን አልፎ ጠላቴን አልፎ ነፍሴን ያገኛታል። አባቶ የዛሬ የእግዚአብሔር ድምፅ አንድም ሰው ሳይቀር የድምፅ ኃይል እንዲገዛ ጸልያለሁ። የሚቋቋሙ ኮረብቶች አሁን በቃል ይፍራርሱ። የትኛውም ተራራ አሁን ይወገድ። መንፈስ ቅዱስ ሰማያት ይከፈቱ። በሕይወታችን ዙሪያ ላይ መሰማት ያለበት የአንተ ፈቃድ ያለ ከልካይ ይነገር። ሁሉ ለአንተ ቃል ይገዛ በኢየሱስ ስም አሜን። ዛሬ አብረን የምንካፈለው እግዚአብሔርን ድምፅ ስለማስማት ነው። ብዙዎቻችን የአንድ ሰው በሕይወት ያለ ሰው የመኖሩ ምልክት ማስማት መቻሉ ነው። ምን ሰማህ ሌላ ጉዳይ ነው፣ ግን በእያንዳንዱ ውስጥ የሚሰማ ድምፅ አለ። እየሰማችሁ ነው አይደለ? አንድ ሰው ከሞታ ነው በቃ በድን ከሆነ ከሞታ ነፍሱ ከወጣች በኋላ ምንም አይሰማም። ብትወጉት በመርፌ አይሰማው፣ በጥይት አትሰሙ። የፈለገ ከባድ ድምፅ ከውጭ ብታሰሙ ብትረብሹ ምንም ጸጥ ያለ ነው። ፊሊንግ የለው፣ ዝም ነው አለ በቃ። ምንም አይነት ፍርሃት አያውቅ፣ ደስታን አያውቅ፣ ምንም ድምፅ የለውም በውስጡ ላይ። በሕይወት ያለ ሰው ግን ድምፅ ያስተጋባል። ውስጡ ላይ ፊል የሚያደርገው ነገር አለ። በዙሪያ ያሉ ሰዎች አልሰሙት ነገር እሱ ውስጥ የሚሰማ ነገር አለ። ያ የሚሰማው የድምፅ ተገዢ ነው የሚሆነው ሰው ልጅ። ወይ የምትሰማው ነገር ፍርሃት ወይ ደስታ ይሰጣል፣ ወይ ተስፋ ቢስ ያደርጋል፣ ወይ ውረስ ወይ የሆነ ነገር ያሰማል ማለት ነው። ስለዚህ ሁሉም ሰው ውስጥ ምን አለ? ድምፅ አለ፣ ይሰማዋል። ምን ይሰማል ብላችሁ ብትሉት የሚሰማን ነገር አለ። ብቻ ድምፁ ከሆነ አቅጣጫ ወደኛ መጥቷል። በዚህ ቦታ አሁን የነበብኩበት ቦታ ላይ የውዴ ነው የምትለው መጽሐፉ ላይ ለይቶ ነው የድምፁን አቅጣጫ። የማን ነው የምለው መጽሐፉ ላይ የውዴ መኃልየ በአንድ በሴትና በአንድ ወንድ ወይም በሁለት ተወዳጆች መካከል ላይ የተመሰረተ መልእክት ነው። መጽሐፉ ዛሬ የጾታ ጉዳይ የሚያወራ ሳይሆን መጽሐፍ ቅዱስ ላይ ኢንስፓየርድ ሆኖ የተቀመጠው መንፈስ ቅዱስ ይግባ የተባለው አሁን ደግሞ የእኛ ውድ አለ። እስኪ ውድ ያለው ሰው ኢየሱስ የኔ ውድ ነው የሚል በመስቀል ላይ ሞቶልኛል የሚል እስኪ እግዚአብሔር ይወደኛል የሚል ሰው አለ? አንድ ለሚወዳችሁ ጌታ ምላሽ ጨብጫባችሁ ዳስታችሁ። ይኸውላችሁ ብዙ ነገር እዚህ ጋር
ኮረብታ ላይ የማይሰማ ተራራ ላይ የማይሰማ ነፋስ ጩኸት አላችሁ። ጆሮአችሁን የሚያደነቁር ነገር ትሰማላችሁ። የወፉ የጫጫታው የፋፋቴ አለ። ግን እሷ ለይታ የውዴ ቃል ኮረብቶችን አልፎ ተራሮች ላይ እየሰለለ አልፎኝ ሄዳ ነገር ወደ እኔ ይመጣል። ዛሬ የፈለገ ድምፅ ነው። ሎኬሽን ለምትሰሙት፣ ሰፈር ለምትሰሙት፣ ከሀገር ቤት የተደወለ ስሜታችሁ ላይ ያለው፣ ጤናችሁ ላይ ያለው፣ ኑሯችሁ ላይ ያለው፣ ኢኮኖሚያችሁ ላይ ያለው ብላችሁ ህይወታችሁን የሚረብሽ ብዙ አይነት ድምፅ ሊኖር ይችላል። የእያንዳንዱ ሰው ህይወት ኮረብታ አለው፣ ተራራ አለው፣ ፈተና አለው፣ ሸለቆ አለው፣ ውጣ ውረድ አለው፣ ጠመዝመዝ ያለ ነው። አንድ ድምፅ ግን አልፎ ይመጣል። አልሰማችሁም? አንድ ድምፅ ግን አልፎ ይመጣል። እያንዳንዱ ሰው የራሱ ኮረብታ አለው፣ የራሱ ተራራ አለው፣ የራሱ ፈተና አለው። ለዚህ መጽሐፍ ቅዱስ ምን እንደምታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 40 ላይ ቁጥር 1 ሄዳችሁ ስትነቡ አጽናኑ ሕዝቤን አጽናኑ ይላል። አጽናኑ ሕዝቤን አጽናኑ ይላል። እዚህ ውስጥ ያላችሁ ፈተና ቢበዛይም የእግዚአብሔር ነህ በሉና ነገር ባካቸዋል። ማውጣት ቢያቅትም የእግዚአብሔር ነህ። ኮረብቶች፣ ተራሮች። አንዳንድ ሰው ብዙ ተራራ አለው። አንዳንዱ ሰው ጨርሻለሁ ሌላ ያገኘዋል። ብዙ ነው ነገሩ። ግን አንድ ነገር አሁን ተራራ ላይ ነው መነጋገር ያለብን። የተራሮች አምላክ ከተራሮች በላይ ተራሮች ቢጨማመሩ የማይደርሱት አንድ ከሁሉ በላይ የሆነ አለ። እግዚአብሔር ዘሩባቤል ጋር መጣና እንዲህ አለ። ዘሩባቤል አቤት ሲለው ለምን ትታገላለህ ከተራራ ጋር አለ። ብለው በዚህ በጡንቻ ብለው በጥበቡ ብለው በዘዴው ተራራው ንቅንቅ አይልም። በምድር ላይ ጠንካራ ነገር ምንድነው ካላችሁ ተራራ ነው። ተራራ በማዕበል አይፈርስም። ተራራን ነፋስ አያፈርሰው። ተራራ በጣም በዓለም ያሉ ከባባድ ኒቁሬኖች ቢተኮሱበት ንቅንቅ አይልም። ሊጎድሰው ይችል ይሆናል። ተራራ ከስፍራው አይወገድም። ነገር ግን እግዚአብሔር እንዳላል አንተ ተራራ በልጄ ፊት ምንድና ደልዳላ ሜዳ ትሆናለህ። እስከ አጠገብ ያለውን ሰው አንተን ያነጋግረውን እግዚአብሔር ያነጋግረዋል። በሉ እባካችኋል። በጾታችሁ ተነጋገሩ። ቆሞ አላሳልፍ ያለውን ደልድሎ ያሳልፈሃል። እግዚአብሔር አካፋ አምጥቶ አይደለም፣ ከባድ መሳሪያ ገዝቶ አይደለም። ራሻ ስርት፣ አሜሪካ ስርት፣ ጃፓን ስርት፣ ኢጣሊያን ስርት። አዎ ማሽን አይገዛ ካላል ድምፅ ልካል። ለሆነ ቤተሰብ ዛሬ ደርማሽ ድምፅ ይገባበታል። እስኪ ድምፅ አለ በሉ ባካችኋል። ፊታችሁ ፈታ ፈታ አድርጎ እንጂ እግዚአብሔር እያወራ ከተራራ ሰፈር ታልፋለህ በኢየሱስ ስም። እግዚአብሔር አንድ ጊዜ ለእስራኤላውያን እንዲህ አለ። አቤት አለ እስራኤል ስለ አቤት ሲሉ ተራራ መዞር ይበቃል። አሜን። ምን ይበቃል? ተራራ መዞር ይበቃል። ተራራ ማለት መንገድ ያጠፋል። ይኸውላችሁ በዚህ ዞራችሁ ሲሉ እስራኤላውያን ለ40 ዓመት አንድ ተራራ ላይ ዞሩ። ከቃዴስ ወደ ቃዴስ ማለት ፕላንን ያጠፋ ነው። አቅጣጫ ያጠፋል። ብዙ ጊዜ ከደከማችሁ በኋላ የደከማ ሰው መንገድ ሁሉ መንገድ ይመስለዋል። ተራራ ጉልበትን፣ ጊዜ፣ አቅምን፣ ፖቴንሻልን በቃ ያለው የሰውን ማንነት የማቆም የመከልከል፣ የማስጋት፣ የማስጨረስ እልህን የሚጨርስ አደገኛ ነው። ተራራ በጥቂት ተራራ በክፎች ተራራ በአመፀኞች ኃያላን መንግስታት ተመስሏል። በነብከደነጾር ተመስሏል። ተራራ ተመስሏል። በእስራኤል ፊት ነብከደነጾርን እግዚአብሔር አንተ ተራራ ብሎታል። ምን እንዳለ ታውቃላችሁ? በትንቢተ ኤርምያስ ምዕራፍ 51 ላይ አንተ ተራራ አለው እግዚአብሔር ነብከደነጾር 127 ሀገር የሚገዛ ከፈለጋ እሳት ውስጥ የሚጥል ከፈለጋ ውስጥ የፈለገ የሚያደርግ ነው። ብርቱ ነኝ፣ ዙፋን ስልጣን እኔ ነው ያለውን ነው። አንተ የምድር ሁሉ ዞራ የምታጠፋ ተራራ አለው። በዓለም ሁሉ እኔ ነኝ የምትል ተራራ አለው እግዚአብሔር ነው ያለው። አንተ እኔ ነኝ የምትል ተራራ ሆይ አቤት አለው። እጄን እዘረጋብሃለሁ፣ ከድንጋይ ላይ አንከባልልሃለሁ። አጠገባችሁ ያለው ሰው ድምፅ ያለ አምላክ አለ ይበሉ እባካችሁ። አለ ተራራን የማይፈራ እግዚአብሔር አለ ይበሉ እባካችሁ። ከሆነ ሰው ቤት ላይ የሆነ ነገር የምነቃል ነገር አለ።
የኔ አያቶችም እንደዛ ናቸው፣ አባቴም እንደዛ ነው። ኖርማል ነው። በቃ እኛ ዝቅ ብሎ መኖር ነው፣ ተገዝቶ መኖር ነው። በቃ ችግር የለም ብላችሁ የተቀበላችሁት አንገታችሁ ላይ የተቀመጠ ቀና ማለት የከለከለ 2 ጀነሬሽን 3 ጀነሬሽን 4 ጀነሬሽን የመጣ ዛሬ ከላይ ላይ ይሰበራል። ኢየሱስ ቀና ያደርጋል። ድምፅ ነው። እግዚአብሔር ሙሴን ወደ እስራኤል ላከ። ለ400 ዓመታት ባሪያ የነበረውን ሕዝብ እንዲህ አለ፣ ተናገራቸዋል። ያገለግለኝ ዘንድ ሕዝቤን አልለቅም ማለት ትለቃለህ አለ። ፋርዖን ተራራ ነበር፣ አልለቅም ማለት የኔ ናቸው አለ። እግዚአብሔር ግን በነቢይ ቃል ልቀቅ ድምፅ ላከ። የግብፅ ምድር እንደ ወተት ናጠ። ዛሬ ለሆነ ቤተሰብ ቃል እናገር 2026 የ25ቱ ተሻግሮ የ24ቱ ተሻግሮ የ23ቱ ተሻግሮ የምናምኑ ተሻግሮ አሁንም እሻገራለሁ የሚል ድምፅ ጋር ይጋጠማል በኢየሱስ። ቀኝ እጃችሁ ዘርግታችሁ ይከላከላል በሉ፣ ይወገዳል በሉ፣ ይፈርሳል በሉ። ታሪካዊ ተራራችሁ ዛሬ ይነቀላል በኢየሱስ። እባካችሁ በጌታ በኢየሱስ ስም ዘር ማንዘራችሁን የበላ ደርሶ አይበላችሁም። እስኪ በእኔ ላይ አያልፍም ብላችሁ በሉ ባካችኋል። ከድምፅ በኋላ ገደብ ይቆምለታል። በቃ ምን ተራራመዘው እንዴት ይበቃል? ድምፅ መጣ። ተሻገሩና ውረሰዋል። ኦራ ሻካላት ያላባስ ድምፅ እየመጣ ነው። የፈራው አይወርሰኝ በጌታ በኢየሱስ ስም። አንዳንድ ሰው ብዙ ጊዜ የሞትን ድምፅ ሰማሁ አለ ጳውሎስ። ብዙ ጊዜ ሞት ነው የሚሰማው አለ። ብዙ ጊዜ እኮ አንዴ እኮ አይደለም፣ ብዙ ጊዜ ድምፅ አለ ውስጥ። ምንድን ነው ጳውሎስ ብሉት? እግዚአብሔርን የሚሰማ ሰው ነው። እግዚአብሔርን የሚሰሙ ሰዎችንም ጠላት የሚያሰማ ድምፅ አለ። እየጸለይንም እያመለክንም ቸርች እየመጣም በቅድስና እየኖርክም ኃጢአትን ብለህ ዓለምን ብለህ ሰዎች ሁሉ የሚያደርጉትን አላርግ ብለህ ሕይወት በፈተና ሊያልፍ ይችላል። ምንድነው እኮ ምን የሚያደርጉ እንደፈለጉ የሚኖሩ ሰዎች ደስተኞች ሆነው በእኔ ሕይወት ላይ ፈተና በዛ የምትሉ ሰዎች አየህ፣ የጻድቅ መከራ ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል። ያዘጠገብ ያለው ዘንድሮ በእግዚአብሔር ድል ይሆናል ብሎ ነገር ባካቸው ያዘው የሆነ ሰው ንገረው በጌታ በኢየሱስ ስም። ደራሽ አለ ብሎ ባካችሁ፣ ደራሽ አለ ብሎ ለሆነ ሰው ተራራው ላይ የሚዘል ድምፅ ይመጣል። እስከ ዛሬ ድረስ ውሸት ዘሎ፣ ሌባ ዘሎ፣ መከራ ዘሎ፣ በሽታ ዘሎ ሊሆን ይችላል። አሁን ግን ድምፅ ዘለበህ እንደ ቴኒስ ኳስ ማጃ ካራባ ቻራላ ባጃ ታባሲያ እኔ እየሰማ ያለ ጉባኤ ነው የሚሰማኝ መስለኝ። ሳስባ ሳያችሁ ትንሽ የምትሰሙ ይመስለኛል። ግን ጌታ ይልብ አይደለም። አጠገባችሁ ያለው ሰው ያዝና መከራህን ጸጥ ያደርግና አንተን ያዘልልሃል ብሎ ባካቸው። ከዚህ በኋላ የሆነ ሰው እንደ አልዓዛር ይወጣል። ናውጣ ያለ ጊዜ አይሆንም፣ ያለ ሰዓት መጉድዋል አይሆንም። ገና ያላለቀ ፕሮግራም አለ። ውጣ ውጣ፣ ያለ ጊዜ አትገባትም። ሰው ሁሉ ይሞታል፣ ግን ጊዜ አይደለም። ውጣ። ምን መጣ? ድምፅ። ወደፊት ይቻላል፣ ዛሬም ይቻላል። ቃል ላለው ሰው ዛሬም ይቻላል። በዚህ ከተማ ዘንድሮ ይቻላል። ቃል ያላቸው ሰዎች ያልተለመደ መንገድ ላይ ይወጣሉ። ሱረታቸውን እግዚአብሔር ይቀድማቸዋል። የመከራቸውን ዘመን እግዚአብሔር ያሳድራቸዋል። ተራሮቻቸውን እግዚአብሔር ያስወግደላቸዋል። ከልካያችሁ ይከለከላል። አጨብጭባ አሜን በል በቃ። እውነት እኔ ድሮ የዛሬ 17 ዓመት በፊት የሳውዝ አፍሪካ አንድ ቪዲዮ አየሁ። አንድ እግዚአብሔር ሰው ከኢትዮጵያ መጥቶ ይሰብካል እና አንዳንዴ አገር ቤት ሆናችሁ ይሄ አገር መከራ የሌለ ያስመስላል። የሆነ ሁሉ ነገር ያለፈለት ሳውዝ አፍሪካ ገብቼ የሚባል ስለነበር ድንቅ አገር መስሎኛል ነው እና ሰባኪው አይዟችሁ ትወጣላችሁ ይላል። ወዴት ሊወጡ ነው ብዬ ሰማሁት። ወዴት ነው ትወጣላችሁ? ወንድሜ በየመንገዱ ችግር አለ። ህይወት ብርቱ ሰልፍ ነው። አሜሪካ ብትገባም ያው ነው፣ እዚህም ያው ነው። በየጊዜ ግን ድምፅ አይለያል። አጠገብ ያለውን ሰው ያላየውን እግዚአብሔር አይቷል ብሎ ባካችሁ። በዓይን ያልታየ በጆሮ ያልተሰማ ጠላት የቀበረው ፈንጅ ዘንድሮ በእግዚአብሔር ድምፅ የፈረሰ ይሆናል። እጃችሁ ዘርግታችሁ የማላቀው ጠላት ይመታል በሉ እስካለ
ከማላስተውልበት ቦታ በሉ ከማላውቀው ሰፈር ድንገት ሊወጣ ያለ የጠላት ሰይፍ በድምፅ ተመታ። አንዴ እንዲህ በሉ ፈረሰ በሉ። የምነሳባችሁ ወገብ ይወጋል። አሜን። እግዚአብሔር ሴንት ወስዷል የሚወጋው ድምፅ ሊሆን ነው የሚወጋው። መልእክት ሲመጣ የጠላት ወገብ ይወጋል። እየዘለለ እንኳን ደስ አላችሁ። የፋዘር ድምፅ አይደለም፣ የማዘር ድምፅ አይደለም፣ የአጎት ድምፅ አይደለም፣ የሰማይ ድምፅ፣ ኮረብታ የማያስቆመ ድምፅ እየዘለለ አጋንንትን እያለፈ ሟርተኛን እያለፈ የተባለን ጥንቆላን እያለፈ ይጨንግፍ ነው ያሉት አልፎ ይመጣል። ትሙት ነው ያለው አልፎ ይመጣል። ትውደቅ ነው ያለው አልፎ ቦዲን በሚመኙበት ሳይጌንያ ያለው ጮክ ብላ እልልታ አምጣለ ጌታ ባካደ ተደጋጋ በጌታ በኢየሱስ ስም ገና የሚወርሰው ምድር አለ። እግዚአብሔር ላይ ስለሆነ ይሆናል ታሻገራል። በየጊዜ ዙረት በዝቶበታል። አሁን ግን አለ ቀጥ ብለህ ግባ። ኮምፓስን የሚያስተካክል ድምፅ ብቻ ነው። አቅጣጫን የሚያውቀው ያንተ የሆነውን የሚያውቅ ኑሮን የሚያውቅ የቱ ጋር እንደሚባርክን የሚያውቅ ያንተን ርስት የሚያውቅ ጴጥሮስን መረብህን በቀኝ ጣላ። ጴጥሮስ እንዳለ ሌሊቱን ሁሉ እኮ ደክሜያለሁ። አመ ፕሮፌሽናል የአሳ አያያዝ አውቃለሁ። ወላጅ አባቴ ያውቃል። እኔም ልማዱ አለኝ። 50 ዓመት አካባቢ ደርሻለሁ። በውሃ ላይ ነው ጥርሴን የነቀልኩት። በውሃ ላይ ነው አደግኩት። አሳ ለመሆን ምንም አልቀረም። ከአሳ ጋር የሚሽከረከር ነኝ። ዋና ችግር የለብኝም። እግዚአብሔር ቃል መጣ። ይህ ሰውዬ ምንም ልማድ ቢሆነው አሳ አልያዝ ብሎታል። እንዲህ ውሃ መረቡን እያጠባ ጠዋት አገኘው። ወደ ሲምዖን ወደ ነበረች ታንኳ መጣና ሲምዖን ሆይ ታንኳዬን ስጠኝ አለ። ወስዶ ተጠቀማትና ወደ ጥልቁ ሳብ አድርገዋል። ፈቀቅ አድርግ ስለው ፈቀቅ አደረገ። አልመሰለው፣ ደስተኛም አይደለም። ግን ይበላው ብሎ እንዳልከው ብሎ ከዛ በኋላ ጌታ ያልተጠበቀ ነገር አለ። ምን ሊያደርግ ነው? ፈቀቅ ማድረግ እቺ ቦታ ትበቃለች። ጥልቅ ምን ያደርጋል ስል ለካ አሁን ያንተ ተራ ነው። ለእሱ ሊሰራለት፣ ያለቀውን ሊያመጣለት፣ የጎደለውን ሊሞላለት፣ አእምሮ ላይ የሌለውን ሊያወጣለት፣ መጽሐፍ ላይ ሊጻፍለት የሆነ ሰው እንግዳ በረከት ውስጥ ገባ። ላንተ የሚሰራ የራሱ ምናምን ምን የለ። ጴጥሮስ ፈቀቅ አድርግ ስለው ሰውየው ፈቀቅ አረገ። ሌላ ያልተጠበቀ ድምፅ ወጣ። መረብህን በቀኝ ጣል አለ። ግራም ይጣላል እኮ ችግር የለውም። ግራ ቢጤል ጌታ ቀኝ ጣል ብለው እየሰማችሁ ነው። ጌታ ወደ ጣላል። ይሄ ምንድን ነው? እስኪ ድምፅ ነው ብሎ ባካችሁ። ጌታ ወደ ግራ አላለው። በደንብ ሰማ። ፈቀቅ በል ተከተለ። ሰምቶ ነው ፈቀቅ ያለው። መጀመሪያ ታንኳዬን ስጠኝ፣ እሺ። ከዛ ደግሞ ፈቀቅ፣ እሺ። ድምፅ ነው እየተከተላለው። ምንም ለሱ ሁኔታው ባያምርም የሚሰማው ግን አንድ አዲስ ነገር አለ። ውሎ የማያውቅ ገብቶ ያላወቀ አዲስ ጓደኛ፣ አዲስ ወዳጅ፣ ከውሃ በላይ የሆነ ውሃን ፈጠረ። የእናንተ ቤት በኢየሱስ ይምላ። በጌታ የሆነ ቤት ሳቅ ይጀምራል በኢየሱስ። አሳ የለም፣ መረቡን፣ ታንኳን፣ የጴጥሮስን ማይንድ ኢየሱስ በቃሉ ወረሰ። ከዛ ፈቀቅ ቀስ በቀስ የሚያላምዳችሁ ጌታ ወደ ከበራ እየመራችሁ ነው። አጠገብ ያለውን ሰው አይቸኩልም ጌታ በሉ እባካችሁ። አርፍዶ ይነሳል፣ ግን ማንም አይቀድመውም። በጊዜ ይደርሳል። ያዝና የቀደመውን ትቀድማለህ በል እስኪ። እነሱ ሲመለሱ አንተ ትደርሳለህ በል እስኪ። ጌታ የሌላቸው ሰዎች መንገድ ላይ ብሬክ ይሆንባቸዋል። ድልድይ የሌላ ጉዞ ነው የሚጓዙት። ጌታ ያላቸውስ የራሱ ድልድይ ይሆንላቸዋል። ድምፁ ድልድይ ይሆንላቸዋል። ተሻገር። ከዛ ወደ ቀኝ ጣለ። ከዛ ከመጣሉ በፊት ጌታው እዚህ ነው። አንዴ ወደ ቀኝ፣ አንዴ ወደ ግራ ነው። እሱ ያንተ ሙያ ነው። አሁን ግን ከቃሌ ነው። ጴጥሮስ ደስ ይላል። አሁን ግን በቃሌ እጥላለሁ። ሰምቻለሁ፣ እጥላለሁ። ዘንድሮ ሰምቻለሁ፣ እጥላለሁ። ወትሮ እንደማደርግ አላደርግም። ስራዬ መካከል ልዩነት ይሆናል።
ስፔሻል ለቅማችሁ ስሩ፣ ጠንካራ ሰራተኞች ሁኑ፣ የማሆነው ነገር አትንኩ፣ በጽድቅ ተመላለሱ። አሁን ግን መለኮት ይደመርላችኋል። ያሰጠገብ ያለው ሰው የሆነ ነገር ሊመጣ ነው በሉ ባካችሁ። ንገሩ፣ ድምፅ አለ በሉ ባካችሁ። አሁን ግን በቃሌ እጥላለሁ ሰምቻለሁ። መረቡን ወደ ቀኝ ስጥል ያልተጠበቀ 153 ወፋፍራም አሳ ዘሎ ገባ። እዛው አስለምኖ አይደለም የሚበላ ተበትኖ አይደለም፣ ቃል ተበትኖ። ሃሌሉያ። አሳ አያያዝ ዘዴ ምንም አልተጠቀመም። ወርወር ነው አለው። መረብ ብቻ ጣል ነው አለው። የአሳ ፍላጎቶችን ወርውረን አለ። ዘንድሮ በዘዴ ያጣውን ነገር በምሬት ታገኘዋለህ። አንድ አማኝ ካለ በእግሩ ቆሞ ያዝ አያለው ይበልባል። ወለ ቆመ ሁሉ ሰው ይቆም። አያለው በለስከ ታምራት አያለው፣ ክብሩን አያለው፣ ሲሰራ አያለው፣ እያየው ወርሳለው። አሜን ላለው ቤት ይብዛ። ሀበሰክ ብልስ ወንድሞች፣ ቋንቋ እንግሊዝኛ ያልቻላችሁ፣ ቅርብ ጊዜ የመጣችሁ ወስኛ ያልቻላችሁ፣ አፍሪካንስ ያልቻላችሁ፣ ቃውንም ያልቻላችሁ እንኳን ጌታ ተናገራችሁ። ሁሉን የሚያውቅ ጌታ አለ። አጠገብ ያለውን ሰው እውቀትን አልፎ ይሰራል በሉ ባካችሁ። ጎደኛ የሌላችሁ፣ አፍሪካንስ የማታውቁ፣ ሰውን የማታውቁ፣ ባጀት የሌላችሁ፣ ዕቁብም የሌላችሁ ዳዋሪ አባውዳት ባዶ ነገርን ታምር ማድረጊያ ያደርጋል። አንድ ነገር ብቻ ይኖር፣ ቃል። ድምፅ ያለው ቤት ላይ ተአምር ይሆናል። ጸጥ ያለው ቤት ተአምር ይሆናል። አንደሳ ያንተ ሰውዬ ያዕቆብ፣ ቶማስ፣ እንድሪያስ እባካችሁ ነው አለ። በእያንዳንዱ ባዶ ታንኮ ለሞሉ መጽሐፍ እንዲህ ላይ እስከ ዛሬ ድረስ ስንት ዓመት እንደቆየ አይታወቅም። የጴጥሮስ መረብ ተቀዶ አያውቅም። አሳ ቀዶት አያውቅም። ከተያዘ እንዲህ አድርጎ ነው የሚወጣው። የዛሬ ግን ከአሳም ያለፈ ወፋፍራም፣ ከወፋፍራምም ያለፈ የሚቀድ። አንዳንድ ሰው ድምፅ ሲመጣ የአንተ ኪስ አይበቃም፣ ባንኪ አይበቃም፣ ዘር ማንዘር የማይችል አደገኛ ዳመና ቤታችሁ ይግባ። አሜን ብለህ ተቀበል በጌታ በኢየሱስ። እግዚአብሔር ምስክሬ ነው። ቃል ሰምቶ ድሃ የሆነ ሕዝብ እንኳን ለራስ እግዚአብሔር ለዘር ማንዘር ለምታውቀው ብቻ አይደለም ለማታውቀው በረከት ያደርጋል። ዋናው ግን ትክክል መስማት። ሴልፊሽነስነት ያበቃል። ራስ ወዳድነት ያበቃል። ያልቅብኛል ማለት ያበቃል። እንዴት ታደርገዋለህ? እየቀደደ ነው። ወፋፍራም ነዋ። የሰማው ድምፅ ስለሆነ አደገኛ ሆነ። ኪንግዶም ውስጥ ያላችሁ ቅዱሳን አጠገባችሁ ያለው ሰው ያዝና ለነገ አትስጋ። ድምፁን ተከትሎ የሚመጣ ነገር አለ በሉ እባካችሁ። በጌታ በኢየሱስ ስም ለእግዚአብሔር ጸጋ የተዘጋጀ አእምሮና ልብ ይብዛ። እየሰማችሁ ነው። ጌታ ኢየሱስ ባርካችሁ። እግዚአብሔርን ድምፅ ባለፈው ቀን እግዚአብሔር የተናገረው በቪዲዮ ውስጥ ገብታችሁ ሼርም እያረጋችሁ ኢዩስ ስሙት። ስብከቱን ወደዛ አልወስዳችሁም። ምክንያቱም የእግዚአብሔር ድምፅ አደገኛ ነገር እንደሚያደርግ አንስተናል። ሰው የእግዚአብሔርን ድምፅ ከሰማ በኋላ የመጀመሪያ ሰማይ ይከፈታል። የእግዚአብሔርን ድምፅ ከሰማ በኋላ ተራ ነገር ማሰብ ያቆማል። ጭንቅላቱ ኮኔክት ያደርጋል። መለኮታዊ ዓለም በቀረን ይመጣለታል። ደስ አይልም? በዚህ ሳውዝ አፍሪካ ላይ በኢየሱስ ስም አጥንቲን አስቀራለሁ የሚል እባብ ለዘላለም ዳመና እግዚአብሔር ካንተ ጋር ስላለ እንደ ፍሬያማ ዛፍ ታቆጠቁጠዋለህ። ለምን መሰለ? እግዚአብሔር ድምፅ እየተናገረ ስለሆነ። ዛሬ የማካፍላችሁ ቦታ ላይ ወረድ የዛ ጋር ስለሆነ እዩት። ጊዜን ለመጠቀም የእግዚአብሔርን ድምፅ በምንሰማበት ጊዜ ሁለተኛው ምንድን ነው የሚሆነው? ምን ይሆናል? የእግዚአብሔር ድምፅ ሁለተኛ እንደ አማኝ፣ እንደ ቤተ ክርስቲያን፣ እንደ እግዚአብሔር ሕዝብ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ቶሎ ብለን እናነባለን። የእግዚአብሔርን ድምፅ ስንሰማ ምን ይሆናል? ሃሌሉያ። ዮሐንስ ወንጌል ምዕራፍ 10 ምን ይላል? እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል። በጎቹም ይልና ቁጥር 3 ምን ይላል? በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል።
የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም። ሃሌሉያ። በጎቹን በድምፁ በጎቹ ከሆኑ ድምፁን ይሰማሉ። ከድምፁ የተነሳ ያውቁታል። ደስ አይልም? እግዚአብሔር ዘንድሮ የተለየ የእግዚአብሔር ክብር ውስጥ መግቢያ ይሆንልን። የእግዚአብሔር ድምፅ ምን እንደሚያደርግ ታውቃላችሁ? አሁን በደንብ ስሙን። ቶሎ ቶሎ ብዬ ነው ማልፈው። የእግዚአብሔር ድምፅ ወደ ሕይወት ምንጭ ወደ ሆነው ኢየሱስ ጋር ያመጣቸዋል። ሰው ያለ ኢየሱስ እንዳይሆን። ሎኬሽን ገባ፣ በአንተ ላይ ኢየሱስ፣ በአህያይቱ ላይ የተቀመጠው ኢየሱስ፣ ሆሳዕና እየተባለ ያንበረከከው ኢየሱስ፣ ሰይጣን እንደዚህ እያለ ከአንተ ጋር ምን አለኝ ያለው ኢየሱስ፣ ጳውሎስን አውቃለሁ ኢየሱስን አውቃለሁ ብሎ የፈራው ኢየሱስ በየትኛውም መንደር ላይ ስትገባ ብርሃን ይሆናል። ድምፁ ወደ ኢየሱስ ያመጣል። አያችሁ፣ ኢየሱስ ማለት ከምንም ይልቃል። አየህ፣ መጽሐፍ ቅዱስ ላይ በደምብ ቀና ብላችሁ ስሙ። ሙቀት እንዳለ ያውቃለሁ። ትንሽ አይናችሁን እያየው ስለሆነ ነው እንደዚህ ማውራው። በጎቼ ድምፄን ይሰማሉ ነው ብለው፣ ከዛ ያውቁኛል ነው ብለው። እግዚአብሔር ዘንድሮ ቀጠልና ሌሎችንስ ያውቃሉ ለይቶ ይሸሻሉ ነው ብለው። ዘንድሮ መሸሻችሁ ቦታ ወደ ኢየሱስ ይሆን። በቃ ሰይጣን በዚህ ቢመጣ በዚህ ቢመጣ ኢየሱስ ዋናዬ። ማዳኔ ሲገርመኝ ዓይኔ መከፈቱ ደግሞ ታምረቱ በዛ በየዕለቱ አንተን አመስግኜ መቋረጥ አልችልም። ውስጤ ገባው ፍቅር ዝም አያሰኘኝም። ይኸውላችሁ በጌታ በኢየሱስ ስም አስገራሚ በምድጃ ላይ በእሳት ላይ እንደተቀመጠ ድስት እንደፈላ ውሃ የሚያዘልል የጌታ ፍቅር ይግባላችኋል። እስኪ አሜን በሉ ባካችሁ። ሰው ዓለምን የሚጠላው የገንዘብ ኃይል ዝቅ የሚልለት በዚህ ምድር ያለው ሰይጣን የሚያቀርበውን ድግስ ሁሉ ገልብጦ ማለፍ የሚችለው ኢየሱስ ጋር ሲቀርብ ነው የበላይ የሚሆነው። አየህ፣ በጎቼ ድምፄን ይሰማሉ። ከላይ በኩል ምን አለ? ስማቸውን እየጠራሁ አወጣለዋል። እስከ አጠገብ ያለው ያዙና የጌታ ነህ በሉ ባካችሁ። ተጠርተሃል በሉ እስካለ የዓለም አይደለህም። ድምፁ ያስመልጠዋል። በኢየሱስ ስም ከእናንተ ጋር ያለው በዓለም ካለም ይበልጣል። አይገርም? በጌታ በኢየሱስ ስም ምርጥ አድርጎናል። በምኑ? በድምፁ። የጌታ ድምፅ ምንድን ነው ያደረገን? ወደ ራሱ ሳበን። በዚህ ምድር ላይ ብዙ ሃይማኖት ሊኖር ይችላል። አንተን እዚህ ጋር ሰብሰብ ያደረገው ሀዲያ፣ ከምባታ፣ ወላይታ ምናምን በመሆን አይደለም። በክርስቶስ በበጉ ደም ድነን ነው። በፍቅሩ ድነን ነው። ሰው መርጠን አልተሰባሰብንም። ድምፁ ሲሆናል። እዚህ ቤት ስትመጡ በቅዱሳን መካከል ስትኖሩ ማን አለ ከኛ ሀገር ከኛ ሰፈር ማን አለ ብለን አይደለም። ከሰማይ ሰማይ የመጣ ለእኔ ኃጢአት በመስቀል ላይ የሞተ የታረደ በግ ነፍስ ከሲኦል ከኃጢአት አድኖኛል። እኔ የማን ልጅ ነኝ? የእግዚአብሔር። በምን አወቅሁ? ድምፁ ውስጥ ምን አለ? ሰላም፣ ሰላም። እስከ አጠገብ ያለውን ሰው እግዚአብሔር የሰጠኝ ሰላም ዓለም አይሰጥህም ብላችሁ ንገሩ ባካቸዋል። በጎቼ ምንን ይሰማሉ? እግዚአብሔር ድምፁን የሚያሰማው ምን ሊያደርገን ነው? ወደ ራሱ ሊያቀርበን። ልጄ ስንደክምስ ድምፁ ነው የሚመጣው። የፍቅር ድምፅ የማውን በግ ውስጥ ገብተው የማውን በረት ውስጥ የገቡ የማውን ድካም ውስጥ የገቡትን ይመጣና ጌታ ልጄ እና ከክፉ ጓደኛ ይለየናል። አሜን ይሁን። እስከ አጠገብ ያለውን ሰው ጌታ ይወድሃል ተባባሉ። በጾታችሁ ድምፅ ይልክልሃል በልባካችሁ። ዛሬ አልጋ ቤታችሁ ድምፅ ይሙላ። ለሕይወት ጉዳይ ይናገራል።
ለትዳር ጉዳይ ይናገራል፣ ለትውልድ ጉዳይ ይናገራል፣ ለቢዝነስ ጉዳይ ይናገራል። ምን ከሆነ በኋላ ወደ እሱ ከቀረብን በኋላ ከዛስ ከሌሎች ይሻሻሉ። በምን ያውቃሉ? በድምፅ ጌታን እንዲያለይ ታውቁ ሰምተው። ይኸውላችሁ ቸርች ውስጥ ብዙ ሰው ግራ የሚጋባው በሕይወቱ ወዳም ወዲም የሚሆነው ከጌታ ጋር ያለው ቅርበት ነው። በምን ይታወቃል ከተባለ ውስጡ ላይ ብዙ ድምፅ ነው ያለው። የውዴ ቃል ተራሮችን ዘሎ ይመጣል እንደምን ለኢየሱስ ድምፅ ጆሮአችን በጣም መከፈት አለበት። 2026 ደጋግመን የምንሰማው ኢየሱስ ብቻ ይሆን። ያዛ አጠገብ ያለው ሰው ጌታን ሰምቶ ማጥፋት አይቻልም ብላችሁ ንገሩ ፓካችሁ። ይኸውላችሁ ወደ ጌታ ወረድ ብሎ እንደምታውቃላችሁ ሌባ ሊሰርቅ ሊያርድ እንጂ ሌላ አይመጣም ካለ በኋላ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣዋል። የፈለጋ ወዳጅ አላችሁ፣ የፈለጋ ጓደኛ አላችሁ፣ የፈለጋ ጥቁርን ታውቃላችሁ፣ የፈለጋ አበሻን ታውቃላችሁ፣ የፈለጋ ነጭ ታውቃላችሁ፣ የፈለጋ ሎየር ታውቃላችሁ፣ የፈለጋ ፖሊስ ታውቃላችሁ። ሰው ነው። ይሁዳ ውስጥም ገብቷል፣ ሊገባ ይችላል። ነገር ግን ሁል ጊዜ ንጹሕ ኢየሱስ ነው። ለእኔ መልካም በማሰብ መልካም በማሰብ ዓለም ሁሉ ያውቀዋል። ካንተ በላይ መልካም ያረግልኝ እንደሌለ ወዳጅ ሁሉ ያውቀዋል። ካንተ ሌላ እንደሌለ ሁልጊዜ ለእኔ መልካም ነህ። ሁልጊዜ መልስከ ሁልጊዜ ለእኔ መልካም ነህ። ሁልጊዜ ለእኔ መልካም በማሰብ መልካም ሙግቴን ተሟግቶ አሸንፎልኛል። ጠላቴ እንዳይነካ ነፃ ነው ብሎኛል። ይህም ወዳጄ ነው ወዳጄ ነው ያልኩ ከማንም አብልጬ ልቤ ሾኮ ለኔ መልካም በማሰብ ተባረኩ። እስከ አጠገባችኋለሁ ዞር ብላችሁ ምርጥ ወዳጅ አግኝተዋል በሉ እባካችኋል። ደጋግመህ ስማ በሉ እስከ አንዴ በኢየሱስ ስም በእርሱ ውስጥ ሆነ ተራሳ መሆን አትችልም። ሃሌሉያ። ሁለተኛ በዚህ ሀሳብ የጌታ ድምፅ ወደ ራሱ ነው። ወደ ኢየሱስ ወደ ራሱ እንድንቀርብ ያደርጋል አይደለ? ሌላ ደግሞ ምን ያደርጋል መሰላችሁ? በምድር ካለው ከመከራ ስጋት ያሳርፈናል። የትኛውም አይነት የምትሰሙበት ጉዳይ ካለ ዛሬ ምስራች የሚሰማኝ በእርጋታ ከመከራ ስጋት። ሃሌሉያ። ምሳሌ ምዕራፍ 1 ቁጥር 33 ላይ ይሄን ነው የምናገረው። እስኪ ጮክ ብላችሁ ሁላችሁ ይሄን ነገር ተናገሩ። የሚሰማኝ በልስካነ በእርጋታ ይቀመጣል፣ ከመከራ ስጋት ሁሉ ያርፋል። ሁለት እጃችሁ ዘርጉና አንድ ነገር ልናገር። 2025 ላይ የሆነ ያስፈራራችሁ ለ2026 አንድ ቀን ብለው ፕሮግራም ያወጣ የሚያስፈራችሁ ከፊታችሁ በኢየሱስ ስም ትቢያ በነፋስ እንደምጠረግ የተመታ ይሆን፣ የተመታ ይሆን፣ የፈራረሰ ይሆን። በኢየሱስ ስም የፈራችሁት አይወርሳችሁ። ስጋት ይወገዳል። ከማን ድምፅ የተነሳ? ዘማሪዋ ስትዘምር ውሃ ውሃ እንዳይል ሕይወቴን አጣፈጥክ፣ ይሄ ነው ማይባል ልዩ ትርጉም ሰጠ፣ ልዩ መኖር አስመኘኸኝ፣ መኖር አለኝ። መኖር የሚያስወድድ ኢየሱስ ስላለኝ። የሚሰማ ነገር ጥሩ አይደለም፣ እየሆነ ያለ ነገር ጥሩ አይደለም። የኔ ግን ደግሞ መቼ እንደሆነ አላውቅም የምትሉ ሰዎች እግዚአብሔር እንዲህ ይላችኋል፣ ለእናንተ ሰላም ታውጆላችኋል። የሚሰማኝ ከመከራ ስጋት ያርፋል። አንድ ሰው እንደዚህ ነካ አድርገ ስጋት ቤት አይገባም ብላችሁ ንገሩናል። ድምፅ ቀድሟል በሎ፣ ቃል ቀድሟል በሎ፣ ምድሪቱ ላይ የወጣ በሎ፣ አውሬ
ዘንዶ መቅሰፍት ወደ አንተ ቤት እንዳይገባ ተከለከለ። ቅድም እዚህ ቁጭ ብዬ ኮሪያ እየዘመረ አንድ ቃል ወደ ልቤ ይመጣ ነበረና ለዚህ ሕዝብ የናስ ቅጥር አድርገሃለሁ፣ ይዋጉሃል፣ አድን ዘንድ እኔ ካንተ ጋር ነኝ ብሎ አለው ኤርምያስን። አገልጋይን እግዚአብሔር ሲሰጥ ኢየሱስን በሰጠበት እጅ ነው ይሰጣል። በእናንተ ቤት እግዚአብሔር ሲያቆመን አጥር ሊያደርገን ነው። አንድ ጸሎት ጸልያለሁ። በእያንዳንዱ ሰፈር ላይ የፈረሰ ነገር ዛር ካለ ሰይጣን ዘሎ እንዳይገባ የታጠራችሁ ናችሁ። የታጠራችሁ ናችሁ። አደጋ ላይ ገባ የታጠራችሁ ናችሁ። በኢየሱስ ስም ታጠራችኋል። አሜን በልባክ። ከታካዩ በጣም ጠንካራ አርገህ ከሰራው ሴኩሪቲ ብረት ይልቅ አለርም ይልቅ ብዙ ነገር ይልቅ የናስ ቅጥር የሚባል አለ። ዛሬ እዚህ ቤት የመጣ ሰው ቃል ያለው ቃል ሰምቶ የሚል ሰው ከሆነ በኢየሱስ ስም አንተ ካዘጋጀው ይልቅ ጠንካራ መታመን እግዚአብሔር ጋር አለ። ተቀባችኋለሁ። ሰው መቅሰፍት ቤቴን አይገባም ብላችሁ ንገሩ ባካችኋል። በሉ እንዲህ በሉ ባካችኋል። ምን ነገር አይቀርም። በኢየሱስ ስም የተበተነ ይሆናል። ልጨርስና አብረን መጨረሻ ላይ እንጸልያለን። በጌታ በኢየሱስ ክርስቶስ ስም እንዲህ ይሆናል። ማረፍ ይሆናል። አሜን። ይህን ዓመት በኢየሱስ የእረፍት ያርግላችሁ። አንዳንድ ሰው ገንዘብ የሚያሳርፍ ይመስለዋል። ብዙ ገንዘብ፣ ብዙ ዕቁብ፣ ብዙ ሾፕ፣ ብዙ አንዳንዴ አየር ላይ ንፋስ ያደርጋል፣ ብን ያደርጋል። ሀብት ጥሩ ነው፣ ገንዘብ ጥሩ ነው፣ ብዙ ፕላን ማድረግ ጥሩ ነው፣ ትልቅ ስራ መስራት ግን ባረፋ መንፈስ አሜን። በጌታ አርፎ በሉብኝ ተበላብኝ ሳይባል ያንተን ነገር ዳፍሮ ሚነካ የለም። ለምን ቃል ወጥቷል። ምቀኛ መንፈስ አናቱ ይመታ። ባለፈው ቀን ተናግሬያለሁ። በይስሐቅ ቀኑበት። ለምን ስለበለጸገ። በእኛ ሀገር መጥቶ በለጸገ። የራሽ ምንጭ ሆነ፣ ሀብት በሀብት ሆነ፣ 100 እጥፍ ያፈራል ብለው እስኪበልጥ ድረስ ስለበለጸገ ቀኑበት። ዛሬ ወላችሁ ከታክስ ሾፕ ያለፈ የኔ አምላክ የወርቅ ሾፕም አለው። አታውቁም? እስኪ ቃል የሚያምን ሰው ዛሬ ተራ ነገር ውስጥ አይቆይም። በለው ባካችኋል። በለው በኢየሱስ ስም ወጥቻለሁ። በለው እስኪ አንዴ ዛሬ እንደዚህ ላውጅ። ቀኝ እጃችሁ አለ አይደል? አንዶቹ ይመኑ፣ እምነትን ተለማመዱ። በጌታ በኢየሱስ ስም እጃችሁ ይዞ የማያውቀውን ይያዝ። እግራችሁ ባልቆመበት ይቆም። ያልተደፈረ ከተማ ይዳፈር። ለምን እንደሆነ ታውቃላችሁ? የሚሰማኝ በእርጋታ ይቀመጣል። እግዚአብሔር በጠላቶቻቸው ሰፈር ላይ ድንጋጤን ልክና ርስታቸውን ያወርሳል ማለት ነው። ኢማኑ እንደ እግዚአብሔር መልእክተኛ ኢማኑ። በላይቭም ውስጥ በዚህም ውስጥ ያላችሁ እግዚአብሔር በዚህ ዓመት አዲስ በር ከፍቶ ያስገባችኋል። ተከተሉት። በእናንተ እጅ አትክፈቱ፣ በእሱ ድምፅ ግን ይከፈታል። ይረፍ። ተረጋጋ። ምን አበላለሁ ልጄን አትበል። እጮኛን አምጥቼ ምን አበላለሁ አትበል። ድምፅ አለ። ቀኝ ላይ ቃል ከተባለ ቃል በጌታ በኢየሱስ ክርስቶስ ስምና ስልጣን ቃል ያለው ሰው ለሌሎች ይበዛል። በኢየሱስ ይስሐቅ እኮ ሚስቱ ተሪቦ አገር ቀይሮ ግብፅ እየሄደ ነው። ድምፅ መጣና አቁመው እዚህ ነው የምትባረከዋል። ሲባርካለዋል። እዛው ዓመት 100 እጥፍ አፈራ። እኛ ስንት ቦታ ቀያየረናል። ከሾፕ ከጓደኛ ከቦስ ስንቀያየር ስንገለባበት አንድም ቦታ ፍሬያማ እንድንሆን የሚያንቀጠቅጥ መንፈስ የተመታ ይሆን። ከለያችሁ ምሪት ይለያችሁ። እስኪ አሜን በሉ ባካችሁ። አንዳንድ ቦታ ላይ እንዳትበሉ መንፈስ ቅዱስ ላጥ አርጎ ይውሰዳችሁ። ያዘጠገብ ያለው እግዚአብሔር ላጥ አርጎ ያወጣል። በሉ ባካችሁ። ያዕቆብን እግዚአብሔር መጣና ላጥ አረገው። ኤሳ ደግሞ ምን ይላል? ኤሳ አይደለም ላባ በአንተ ተባርኬያለሁ፣ እባክህ ዝም ብለህ ኑር አለ። ዝም ብለህ እኔ ሀብታም ይሁን አንተ ዝም ብለህ ስራ አለ። ኧረ ለእኔ መቼ ነው የሚሰራው? ለአንተ ችግር የለም አለ። ከዛ እግዚአብሔር ማታ መጣና እንዲህ አለ፣ ወደ ነገርኩህ ቦታ ትሄዳለህ አለ። እግዚአብሔር እንዴት አድርጌ ነው የምሄደው ስለው ነግሬሃለሁ፣ አረጋለሁ አለ።
ጠዋት መጣና ሁለቱም ሚስቶቹን አዋራ። እኔ እግዚአብሔር ማታ ህልም ነገረኝ አለ። ምን? ወደ አባቴ ምድር ሄደህ ታገለግላለህ፣ አምልኮ ታደርጋለህ፣ ቤቴል ትሄዳለህ ብሎኛል ሲል የጠበቀው አንድም ነበረ። ሰማይ ስለጨረሰ እኛ ከአባታችን ጋር ምን አለ አምላክ ወደ ነገረበት እንሄዳለን። አብረን ነን። ቀኝ እጅ ሰጥተንሃል፣ ተስማምተናል። ማታም ከሆነ እንወጣለን፣ ማለዳም ከሆነ እንወጣለን። አጠገብ ያለው ሰው እግዚአብሔር ያመቻቻል ብሎ ባካቸዋለን። አላወረም ያዘውና እግዚአብሔር ያመቻችልሃል ብሎ የሆነ አልያ ያዘያዘ ነገር አለ። ልታውራ አስበን እንዲህ ሊለን ይችላል። ትርጉም ሊያመጣ ይችላል። ሌላ በኢየሱስ ስምና ስልጣን ነገሩ ወደ በጎ ተቀየረ። በክፉ እንኳን ብነሳ ያወራ እግዚአብሔር ጣልቃ ይገባል። አሜን። ለያዕቆብ ጣልቃ እንደገባ ጨርሻለሁ። ጮክ ብላችሁ እስኪ አሜን በሉ ባካችኋል። እግዚአብሔር ይዋጋልሃል በሉ ባካችኋል። በእውነት ስሙ። እግዚአብሔር የሆነ ቦታ ሲሰጣችሁ ተጠቀሙ። ከዛ ተነስላችሁ ንቃሉና ድምፅ ነው። ምድረ በዳ ላይ ጥሎ አያውቅም እግዚአብሔር። በእግዚአብሔር ድምፅ ውስጥ ኪሳራ የለም። የከሰራ ነው የለመለመው። ዛሬ እነዚህ ባንካችሁ ሊውረድ የ2026 365ቱ ቀን ለእናንተ የስጋት ሳይሆን የሰላም ይሆን በሁሉ አይደለም። በሁሉ እንደነ ዳዊት ያሉ ሊያገቡ ነው። ምን ፈርቶ እንዳሉ ባናቀ በቃ ዛሬ ጌታ ተናገረ ማለት ነው አይደለ? ጌታ ይናገር ምን በአንድም። ስለዚህ አሁን አቁሜ ነው የምጸልየው። መጀመሪያ ጆሮ ላይ ይነግረኛል። አይዞህ ተረጋጋ፣ አይዞህ አትፍራ ይልሃል እግዚአብሔር። እስከ አጠገባችሁ ያለው ሰው እግዚአብሔር እያመቻቸልኝ ነው በሉ። ነገር ባካችሁ በሉ ከልባችሁ ተነጋገሩ። ባካችሁ እግዚአብሔር ስላንተ እየሰራ ነው በሉ። ባካችሁ እረፎን እስካለ የሚሰማኝ በእርጋታ ይቀመጣል። የእግዚአብሔር ድምፅ ምን ያደርጋል? ያሳርፋል። ዳዊት አሁን ካላገባ ጻድቅ መቼ ያገባል? እኛ ጋር ደግሞ ባይል አለ። አሁን ኢዮብ ስላገባ ዳንኤልን ጮኛ ጠይቋል መሰለኝ አይነት ነገር ማለት ነው። ለምሳሌ ደስታ ቢያገባ ምን ችግር አለ? አሁን ታፈሳ እንዴት አድርጎ ያገባል ወንድማችን እያለ ታፈሳ ምክንያት የለውም ለነገሩ ታላቅና ክብር ተብሎ ጽፏል። አሁን ለምሳሌ ምስጋና ቢያገባ ምን ችግር አለ? አሁን ምን ይከለክለው? ቁመት እንደሆነ በቂ ነው። አጠገባቸው ያለው ሰው እግዚአብሔር ስራዬን ሰርተዋል አትጨናነቅ በሉ ባካቸው። ከስጋት ውጣ በሉ። እኛ ድሮ እዚህ ምድር እንደመጣን አንድ ልጅ ነበረና ማምን እንዲህ ብለው መከሩ። 2 ልጅ አይወለድም እዚህ ምድር። ለምን? ዮጋት ከባድ ነው፣ ፓምፐርስ ከባድ ነው። ወንድም እህቶች ናቸው እንደዛ ይመከሩት። ምን ከባድ ነው? እኛ 2 ሾፕ ይዘን እንኳን ራሳችን ጠብቀናል አሉ። እኛ ደግሞ ቃል ይዘን እነሱ የያዙትን ይዞ ፈሩ፣ እኛ የያዝነውን ይዘን። አጠገብ ያለው ሰው ከላይ ያለውን ያዝ በሉ ባካቸው። ጨርሽ ያለው ያዝ አጠገብ ያለው ይዘህ ግባ በሉ ባካቸው። ይዘህ ተከተል በሉ እስካለ ቃል ይዘህ መንፈሱን ይዘህ ድምፁን ይዘህ በፈራው መንገድ ላይ ሳምራ ግባ በጌታ በኢየሱስ። እውነት ቀልድ አይደለም። በዚህ ቤት በረከታችሁ ውስጥ ግቡ በኢየሱስ አሜን በል በጌታ በኢየሱስ። አንዳንድን ሰው ገፋር ግቡ በአምላክ ግቡ በጌታ በኢየሱስ። ሄዶ ወንድሙን ይግፋ ተገፋፍቱም ሊሆን አንድ ነገር ይሆን። አንተ የአንድ ጊዜ ዕቁብ ስጠው፣ ከዛ ደግሞ ያበጣል። እሱ ገንዘብ ስለሌለ አይደለም፣ ባይዘ ሰው እያጣላችሁ አይደለም። ወደ እኔና ንገር ያለውን ችግር ኤኒዌይ አጠገባችሁ ያለው ሰው በረከት በሬ ላይ ነው ብላችሁ ንገሩ ባካችሁ። በለው ተነጋገሩ። በረከት በአንተ ፊት ለፊት ነው በለው ባካችሁ። ማግባትም አለማግባትም ያንተ ነው በለው ባካችሁ። አያችሁ ለምን ብዙ ሰው ለምን እንደማይንቀሳቀስ ታውቃላችሁ? ስጋት ላይ በስጋት የተሞላ ነው። ዲሲሽን ስጋት ላይ ያለ ሰው አንዳንድ ጊዜ ማን እንደዚህ አድርጓል፣ ማን እንደዚህ ሰርቷል፣ እናንተና ሰውን እየጠበቃ ነው ብዙ ሰው የማይገባው። ለምን? ስጋት አለ። ላይፍ ስጋት፣ ህይወት ስጋት። አሁን እዚህ ምድር ስትመጡ ሁላችሁም ሪስክ መንገድ ብዙዎቻችሁ መጥታችኋል። ሰው ሞቷል ተባለ፣ ውሃ ይጠጣል ተባለ፣ አንበሳ ይበላል ተባለ። እድሌ ይሆናል እግዚአብሔር አለ ብለህ መጥተሃል። እግዚአብሔር ረዳ።
ቢሰጋ አትመጣም። ለሳውዝ አፍሪካ ጉዞ እንኳን በደፈርከው አሁን ደግሞ መንፈሳዊ ዓለም ትፈር በጌታ በኢየሱስ ስም። እስኪ እግዚአብሔር ተናግሮ አድርጎኛል የሚል ሰው አድርጎልኛል። እግዚአብሔር ድምፅ እዚህ አድርሶኛል። እስኪ እግዚአብሔር እዚህ ሀገር ስትመጡ በድምፅ ያመጣችሁ፣ በቃል ያመጣችሁ፣ አሁንም የሆናችሁትን ቃል ነው ካለ አሁን ላይ ቆማችሁ 2026 ላይ የእግዚአብሔር ድምፅ አዲስ በሮ ሲጋታችኋል። ያጠቃልል። በዚህ አሁን ወደ ጸሎት ልውሰዳችሁ። ሁሉ ሰው ላይ እንጸልያለን አጭር ደቂቃ ውስጥ። ለምን ታውቃላችሁ? የሰው ሕይወት የማይወራ ድምፅ አለው። ድብልቅልቅ ድምፅ አለ። ፍርሃት ድምፅ ነው። ያለው ነገር በእጅ አለመኖር ድምፅ ነው። ኑሮ ድምፅ ነው። ጤና ድምፅ ነው። ከአብሮ ማስራት ድምፅ ነው። ተቀጣሪ ሆነው ድምፅ ነው። ማናለ ምን ድምፅ ነው። ዳትስ ዋይ ቪዥነሪ መሆን አትችልም። በእግዚአብሔር የምታመን መንፈስ፣ ድንገት ነቅሎ የሚያወጣ መንፈስ በጌታ በኢየሱስም ዛሬ ማለዳ ይሁንላችሁ። አንድ ሰው ይዛችሁ እግዚአብሔር ለበረከት ይጠቀማል ብላችሁ አንሱ ባካችሁ። አንሱ። እግዚአብሔር በረከት ያደርጋል ብለው ባካችሁ። በኢየሱስ ስም የፈራው አይወርስህም፣ ለበረከት ይሆናል። ሁላችሁ ተያይዛችሁ ቆሙ ባካችሁ። አንድ አዋጅ እናውጃለን። ከዚህ ኪንግዶም በዚህ ምድር ላይ እየተንበለበለ ያለ ኢባል አየር ላይ ይሰራሉ የሚል በብዙዎች ቤት ላይ ድምፅ እያሰማ ያለ፣ አንዳንዶችን ድንገት ነፍሳቸውን እየነጠቀ ያለ፣ ሌሊቶቻችሁ ላይ እየመጣል በየሎኬሽኑ ሲስቴም የዘረጋ አውሬ ተላቀቁና እጃችሁ ዘርጉ። ሎስታፓካፖራባባ ዲሃላባስ የብዙ ወጣቶችን ደም የጠጣ የብዙዎችን ቤት መርዶ የጣለ ከተማው በደም የሚቀባ በጌታ በኢየሱስ ስም የአውሬ ድግስ በየቦታ ላይ ወጥመድ የሠራ አማኝ ካለ ያራግፋል ከላዩ ላይ። ሁሉ ሰው ጨዋል በጌታ በኢየሱስ ክርስቶስ ስም። የፈራው ነገር ላይ አውራ። ዛሬ ድምፅ መጥተዋል። የውዴ ቃል መጥተዋል። ኮረብቶችን አልፎ መጥተዋል። ተራሮችን አልፎ መጥተዋል። በአንዳንድ ቤተሰብ ላይ ስልጣን ያወጣ ፕሮግራም አለ። አሁን የፈረሰ ይሆናል። ይፍረስ። ሁሉ ሰው ጸልዩ፣ ጸልዩ፣ ጸልዩ። በደጃችሁ ላይ እያገባ ያለ አውሬ የመውጣት መግባታችሁን ኮንቶ የሚከተል ይሄ መገለጥ አይደለም። ሳውዝ አፍሪካ ላይ ልማዱ ነው። አሁን ልማዱ ነው፣ ግን በመንፈስ እንጠርገዋለን። በለው ሁላችሁ እግዚአብሔርን ቃል ጥሩ። የፈራው የታወቀው የተጨነቀው ምን ይመጣብን ይሁን ያልከው እሱ በእግዚአብሔር ድምፅ አለቃው ይመታል። ከማንም ጀርባ የተቀመጠ ዘንዶ ይገደላል። ማንንም የሚጠቀም አናቱ ይመታል። ይፍረስ። እስከ አራግፉ። ከላችሁ ላይ አራግፉ። በጌታ እጃችሁን አይነካም። ኮላሊታችሁ አይነካም። ግንባራችሁ አይነካም። የቢላዋ ሰይፍ አይገባብኝም። ጥይት አያገኘኝም። በለው ሞሳካ ፖስ ያራባስ የሌባ እጅ አይሰራም። በእኔ ላይ አደጋ በእኔ ላይ አይሰራም። በየቦታ አለ አይሰራም። የውዴ ቃል መጥቷል። ኮረብቶችን እየዘለለ ተራራውን እያለፈ ሁሉ ሰው ይጸልይ። ልጆች ላይ አዋቂዎች ላይ ሾፕ ላይ ስቶክ በሚታረጉት ላይ ወንድሞች ላይ ትልልቆች ላይ ትንንሾች ላይ የዘመተ አውሬ ዛሬ አናቱ ይመታ። 3 ጊዜ በኢየሱስ ስም ፍራስ በለው። እንደገና ሎሳ ካፖስ አጠገባችሁ ሰው ያዙ። ኦራባባባባባሽ ለበደደባስ ሮካፓስ ካራባባባባባስ ከዳኒ ጀርባ ያለ ሰው ሁሉ ወደ እኔ ይምጣ። እዚህ ዳንኤል ድቡሻ ሁላችሁ ነው። አኔ ነው ፈጣን ብላችሁ ነው መቅረጽ ትችላል። ጎየት ዳዋሪ ሁላችሁ ነው። ከኋላ ያላችሁ አሁን ዳንኤልን ጠርቻለሁ። ከእሱ ጀርባ ያለው ወንበር ሁሉ ወደፊት ይምጣ።
ዳቁናት ወደ እኔ ነው፣ ወደዚህ ነው። አያደላባስ ራሃዳ ጋባጋላ ባዲያናባስ 2026 እንደ ማየት ኔም ኦፍ ጂሰስ የሰባሪው ኃይል ይሰበራል። የአውሬ ጉልበት ይሰበራል። በአንተ ላይ ጠላት ያቆጣ ፕሮግራም አጠራ። በአጋጣሚ የሚሆን በፕሮግራም ሰይጣን ያወጀ አዋጅ ዛሬ የፈረሰ ይሆናል። እስኪ የኔ ሰውነት የክርስቶስ ቤተመቅደስ ነው የሚል ሰው እጁን ይዘረጋል። የኔ ሰውነት የክርስቶስ ቤተመቅደስ የመንፈስ ማደሪያ። ከኋላ ያላችሁ እጃችሁን ዘርጉ። በጣም የሚገርም እጃችሁን ዘርጉ። እናንተ ከፊት ያላችሁ ብዙዎቻችሁ ባለትዳሮች ናችሁ፣ ገና ልጆች ናችሁ። ብዙ ሀደራ ተቀብላችሁ ከአገር ቤት ወጣችሁ። ገና ብዛችሁ ፊታችሁ ራእይ አለ። ገና እግዚአብሔር የሚያደርሳችሁ ትልቅ ነገር አለ። ነገር ግን ነገራችሁ ከእጅ የሚነጥቅ ድካማችሁ ያህል እንዳታገኙ የሚዋጋ ከዚህ የተነሳ ከቦታ ወደ ቦታ እንድትቅበዘበዙ የሚያደርግ ሁሉ ጋር ሊያባላችሁ ያለ መንገድ ላይ ልክ እንደ ሚዳቆ ነብር እንደሚመትር አድፍጦ ብቻችሁን ሊያገኝ ያለ እባብ ዛሬ ከእናንተ ቤት ላይ የተመታ ይሆናል። አሜን ብላችሁ ተቀበሉ ባካችኋል። መንገድ ላይ አትገኝም በኢየሱስ። ጠላት ብቻዬን አያገኝም በኢየሱስ። እባቡ አያገኝም በኢየሱስ። ድንገት አያገኝም በኢየሱስ። እሳት አለ፣ መንፈስ ቅዱስ አለ፣ ኢየሱስ አለ። እኛ ሰው ሞቶ ሌሊቱን ሁሉ እያለቀስን ከመዋል ዛሬ ሰውን በእግዚአብሔር ቃል እናስመልጣለን። እስኪ አሜን በሉ ባካችሁ። ቬላ ሀዲያናማስ ኢማኑ ወንድሞች፣ ግን አንድ ነገር ስንጸልይ አንድ 5 ደቂቃ ስሙ። ሁላችሁ እዚህ ውስጥ ያላችሁ እግዚአብሔር በልጅነታችሁ የነገረው ቃል በሰይጣን ጥበብ አይፈርስም። ጮክ ብለህ አሜን በል። አንተ አትፍቀድ እንጂ ልቤን ለጠላት። እግዚአብሔር ይረዳሃል። የሚሰማኝ በእርጋታ ከመከራ ስጋት በዚህ ምድር ብዙዎችን የበላ ጉድጓድ አይበላህም። ብዙዎችን የበላ አውሬ አፉ አይበላህም። የአንበሳው አፍ ይዘጋል። አየህ፣ በዳንኤል ላይ አፉ ተዘጋ። በምናምንቴዎች ላይ ግን ሁሉንም በአየር ላይ ተቀብሎ በላ። በአየር ላይ ተቀብሎ ነው አይደለ የበላው ባቢሎን ምድር ላይ። ዳንኤል ሲመጣ ግን የሰማይ እጅ መጥቶ ዘጋ። እመኑ፣ በእናንተ ላይ የጠላት አፍ ይዘጋል። ዛሬ 2026 የመጀመሪያ ሕይወት ነው። ባርካችኋለሁ። በእናንተ በቆማችሁበት ቦታ ላይ ጠላት ያስቀመጠው አፍ ሁሉ ይዘጋ። ጥርስ ሁሉ ይርገፍ። ፍርሃት ይነቃል። ሞት ይከልከል። ዘንዶ ይወጋ። በተን እባቡ ይጋዳል። ሻሎም ይሆን። ታላቅ ሰላም በኢየሱስ ስም። ታላቅ ሰላም በኢየሱስ ስም። ታላቅ ሰላም በኢየሱስ ስም። ዓመቱን ግዛ በጌታ በኢየሱስ። ዓመቱ ላይ ሰላም ይሆን። በቆማችሁበት ቦታ ላይ ጠላት ከሩቅ ይፍራችሁ። የማይደፈር ቤት፣ የማይደፈር ሕይወት፣ የማይደፈር አእምሮ፣ የማይደፈር ሰው አልችልም እያለ ጠላት ይቃጠል በኢየሱስ። ግዛ በኢየሱስ። ጠላት የሚፈራ የሚያስጨንቀኝ ድምፅ ግዛ በጌታ በኢየሱስ። ግዙ በጌታ በኢየሱስ። ዝም ብሎ ውጅባችሁ ሰላም በእርጋታ ይቃል። እርጋታ የናንተ ነው። ሰላም ያንተ ነው። ሰላም ያንተ ነው። ሰላም ያንተ ነው። ራባካራባጀናባሳ ፕሮባናባስ ሎጃላላላቦጋ ባራባጂናባስ ሪላላባላባላቦሳ ካፓሲያላባስ የሳካታ ባራባጂያላባስ የእግዚአብሔር እሳት ባንተ ላይ ሆነ። 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 ማንም አይጠፍር በጌታ በኢየሱስ በጌታ በኢየሱስ ስም። የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት የሚረዳ እሳት የእግዚአብሔር እሳት አላት ባዶ እጁን በጌታ በኢየሱስ ሳት ሳት
በሉ። ድምፁን አንድ ያዘ። እናንተ ብቻ ከፊት ያላችሁ እንዲህ በሉ። ሁለት ደቂቃችሁ እግዚአብሔር ሆይ በሉ። ዘመኔ ሕይወቴ በአንተ ቃል ውስጥ ተይዟል። የሚፈራው ዘመኔን፣ ራእዬን፣ ቤቴን አይበላውም። በሕይወቴ ዘመን የእግዚአብሔርን ክብር እያየው ድምፁን እየተከተልኩ እሄዳለሁ። የተነገረኝ ማብዛት ነው፣ መትረፍረፍ ነው፣ መሞላት ነው። ጠላቴ ሆይ በሉ፣ ጠላቴ ሆይ በሉ። በዓይኔ ደስ አይበልህ፣ በድካሜ ደስ አይበልህ፣ ባለማመኔ ደስ አይበልህ። እግዚአብሔር አባቴ ነው፣ በልጁ ደም ዛሬም አጥቦኛል። ሃሌሉያ ዩአፕለስ የቦታችሁ ሌሎች ሁላችሁ ነው። አንዴ ልባርካችሁ ባካችሁ። አባታዊ በረከት ልባርካችሁ። እግዚአብሔር በዚህ ቤት ላይ አንድ የደረቀ አጥንት አይኖርም። እግዚአብሔር ያለመልማችኋል። በኢየሱስም ለምልሞ አሜን ብላችሁ ተቀበሉ። ለምልሞ አገልግሎት ለምልሞ። የእጃችሁ ሥራ ይለምለም። ጸሎታችሁ ይለምለም። መንፈሳችሁ ይለምለም። ትዳራችሁ ይለምለም። ሃሌሉያ። የሚጸጽታችሁ ነገር በኢየሱስም ይከልከል፣ 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 ይከልከል። ሎስታጂያናማስ ኦ ሃሌሉያ። እግዚአብሔርን አመስግኑ። ሁላችሁ አመስግኑ። ከልብ ጊዜ አንጻር ያላሃጋባስ ይመኑ 2025 የመለምለም ዓመት ይሆንላችኋል። አሜን ነው። ትለመልማላችሁ። በእውነት ኢየሱስ ጋር ትለመልማላችሁ። ደረቱ ላይ ትለመልማላችሁ። አገልግሎታችሁ ፍሬያማ ይሆናል። ትዳራችሁ ይለመልማል። ቢዝነሳችሁ ይለመልማል። ሪሲቭ ኢን ጂሰስ ኔም። ሰይጣን ተመኝቶ ቀራ፣ ከሩቁ ቀራ። ሰይጣን ተቀደመ፣ ክፉ ተቀደመ። ኢን ዘ ማይቲ ኔም ኦፍ ጂሰስ ምልክት ነው። በጌታ በኢየሱስ ምልክት ሆነ። በጌታ በኢየሱስ ምልክትን ተቀበል። በጌታ በኢየሱስ ምልክትን ተቀበል። ኢን ዘ ማይቲ ኔም ኦፍ ጂሰስ ለምልሙ፣ ተቀበሉ በረከታችሁ። በጌታ በኢየሱስ ስም ለምልሙ። 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 ኢን ጂሰስ ኔም ለምልም። በጌታ በኢየሱስ ስም the mighty name of Jesus, the mighty name of Jesus, the mighty name of Jesus። ለምልሜ እግዚአብሔር ልምላሜ ባንቺ ላይ ይሆን። እግዚአብሔር ልምላሜ ዘይት ባንቺ ላይ አፍስሷል። ቤትሽ ለምልም፣ ትዳርሽ ለምልም፣ ዘመናችሁ ይለምልም። እንካ በጌታ በኢየሱስ ስም ለምልመሃል። ከቤታችሁ አባረናል በኢየሱስ። መድረቅ አይሆንም እንጂ ጂሰስ ነህ። ድርቀት ተከለከለ። ጨለማ የዘራው ዘር ተከለከለ። ድርቀት አይሆንም። በኃይል ትገለጣለህ። ድርቀት አይሆንም እንጂ ጂሰስ ነህ። እግዚአብሔር ሰላም በእናንተ ቤት ልምላሜን አወጀ። 2026 የልምላሜ ዓመታችሁ ነው። የመለምለም ዓመታችሁ ነው። የመለምለም ዓመትሽ ነው። የመለምለም ዓመትህ ነው። በጠላት ፊት ለፊት ለምልም በኢየሱስ። ለምልም በመቶ ይጠፍ። ለምልም በጌታ በኢየሱስ። ለምልመው። ልምላሜ ሆነ፣ ዝማሬ ሆነ፣ እልልታ። ሁላችሁ ባላችሁ ወደ ቦታ ተመለሱ። ኮይር ወደ መድረክ ነው እንጂ ጂሰስ ነህ። ክብር ለማን ይሁን? አንደ ቁሙ እስኪ። አለ አልደከማችሁም አይደለ? ጨርሻለሁ።